ይህንን ዓላማ ማናሳካ ከሆነ እንዳሁን ቀደሙ ተግባሩ ተወስዶ ሲጠባጠብ ጉዳት እያመጣ ነው ያለው። ስለዚህ የፋይዳ መታወቂያ አሁን ተወደደም ተጠላም ወደ ሲስተም እየገባ ነው ያለው። ወደ ሲስተም ማለት ማንኛውም ነገሮች የተማርነው ይሁን የአርሶ አደር የማይጽፈውም ይሁን ወደ ሲስተም እየገባ ነው ያለ ነው ማለት ነው። ስለዚህ ወደ ሲስተም ለመግባትና በወቅቱ ለመገኘት የግድ መፍጠር ይጠይቃል ማለት ነው። የግድ እውቅና መፍጠር ይጠይቃል ማለት ነው። ይህንን የምንላቸው አሁን ቀደም በችግር ውስጥ እንዲሆን አሁን ቀደም ያደረግናቸው ነገሮች ዋጋ የለም። ለምሳሌ የግብርና ስራ አስኪያጆች አላቸው፣ የግብርና ባለሙያዎች አላቸው። እስከ ጥር እንደውም እስከ ታህሳስ 30 ድረስ የጤና መድን እንትን ዋጋ ይከፍላል። የአርሶ አደር ቅጣት አለው መመሪያ ሆኖ መጣ። ስላልሰማነው እስከ ጥር 15 ተራዘመ ማለት ነው። አሁን ከ15 በኋላ የሚከፍሉ አርሶ አደሮች 500 ብር መቀጫ ነው። ይብንፍ ማህተሙ የምንድነው ደረሰኝ ጭምር ታትሞ መጣ ማለት ነው። ስለዚህ ዋጋ አርሶ አደሩ ላይ ያለን የምንገረኝ ቀጥታ ግንኙነት ያለን ይሄንን የማንነዳ አርሶ አደሩ በሰዓቱ የማይከፍል ከሆነ ዕዳ ቅጣት እየጨመረ ይመጣል ማለት ነው። የእኛ አርሶ አደር ደግሞ አስተሳሰቡ ገና ስላልተቀየረ አይደለም አርሶ አደራችን ፊደል የቆጠረው አካል የሚፈልገው ፎርስ ምንድነው የምትለው ግፊት ይፈልጋል። ትክክል አይደለም አይምሮን የማሳመን ስራ በጣም ይቀረናል። አሁን ከነገ ጀምሮ ጤና መድን እንትን የሚከፍሉ ሰዎች የሚከፍሉበት የብር መጠን መካከለኛውና ከፍተኛው ማለት እንዳለ ሆኖ 500 ብር መቀጫ መጣ ማለት ነው። ዩሲ ይሄንን ችግሩ የማን ነው የምንለው የአርሶ አደሩ ነው ወይስ የኛ አካባቢ ተልኮ የወሰድነው ሰዎች በአግባቡ ማስረዳት ስላልቻለ ነው የሚለው ነገር ለህሊናችን ወሰደው ማለት ነው። በየድርሻችን በኋላ የእንትን የስራ አስኪያጅን ገምግመናል። በነገራችን ላይ በዚህ አጋጣሚ ጤናን ታንቂ በዚያ ተልኮ መሰረት በጣም የተሻለ ሁሉም አስተዋጽኦ ቢኖራቸው የተሻሉ ስራ አስኪያጆች በጤና መድን የተሻለ ፓርቲሲፔት ያላቸው ስራ አስኪያጆች ከ1 እስከ 3 ጭምር ደረጃው ተሰጥተውናል ማለት ነው። ግብርናን በዚህ ልክ አስተዋጽኦ ያለውን ደረጃ እንዲወጣ እንፈልጋለን። ሌሎችም ጭምር የዛሬው ደግሞ ለየት የሚያደርገው የፋይዳ መታወቂያ ለሁለንተናዊ አገልግሎት ስንል በተለይ ይሄ ያሁኑትን ከእንትን ጋር የተያያዘ ነው። ከአርሶ አደሮቻችን መሬት ጋር የተያያዘ ነው። ከአርሶ አደሮቻችን መሬት ጋር ብቻም አይደለም። አርሶ አደሮቻችን በጣም የሚፈልገው ከግባት ጋር ጭምር የተያያዘ ነው። ይሄንን ግብርናዎች በደንብ አንድ ላይ እንድታረሙ እንፈልጋለን። የመሬት ባለሙያዎች በደንብ እንድትወስዱ እንፈልጋለን። እዚህ ያላችሁ አርሶ አደሮች መሬት ያላችሁ አርሶ አደሮቻችን የቀበሌ መዋቅር ጭምር በደንብ እንድትወስዱ እንፈልጋለን። የኛ የፖለቲካ አመራሩን ጭምር ፖለቲከኞች ስለሆነ ህዝብን አገልጋይ ስለሆነ የህዝብ አስተሳሰብ ለዋጭ አመራሮች ስለሆነ ይህን መውሰድ ተገቢ ነው ማለት ነው። አሁን ማዳበሪያ ግብዓት በፋይዳ ነው እንትን የሚለው ወደ ሲስተም መሬት አሁን ሰሞኑን እንደነበር እኔም ዳምጥሽም ጌታው ግብርና ማለት እና መሬት ደንደበር ያ ብቻም አይደለም። አሁን የተፈናቃይ እንትኖች አሉ። የተፈናቃይ መንግስት የሚረዳቸው የተወሰነ ነው ያለባቸው ማለት ነው። 100 ወደ 1828 እንትኖች አሉ አባወራና ማወራ እነሱ አሁን አነገ ጀምረን ይሄ መጣች 1000 ምናምን ኩንታል ስንዴ ያለ እሱን ለመስጠት ፋይዳ መታወቂያ ትስስር ተፈለገ ማለት ነው። ፋይዳ መታወቂያ ያልወሰደ የተፈናቃይ እንኳን መውሰድ አይችልም። ስለዚህ ትልቁ ጉዳይ አሁን እውነት ለመነጋገር የታሪክ ተወቃሽም እንዳንሆን በጣም መባዘን ይጠይቃል። የምንሰራው የመጀመሪያው አርሶ አደራችን ስናገለግል ህዝባችን ስናገለግል ህሊናችን ጭምር እንደሚረጋ ይህንን አርሶ አደር ምስኪን አርሶ አደር ከችግር ሁሉ ከሀብቱንም ጭምር እንደምንታደገው ማሰብ ተገቢ ነው ማለት ነው። በኋላ በደንብ እንትን ነው ለሰይ ትንሽ አሁን ካለው ሁኔታ ጋር የጫፍ ያለው ጫን ያደርጋቸዋል። ስጋት አለ። እኔ እየደወላችሁ ነው ለተመለከተ ደረጃ ጭምር እያወጣን የምንለካበት እንትን መሬት አስተዳደር ባለሙያዎች ተያካሚ ያለ ከእንትን ጋር ከግብርና ባለሙያዎቻችን እየተናገራችሁ ማለት ነው። በኋላ እንደዚህ ነው ምናምን በነገን ነው ትነግረዋለህ። በነገራችን ይሄ በነገራችን ላይ ፖለቲካ አይደለም። ሲስተምና ፖለቲካ ለዩት በእናታችሁ። ለአርሶ አደር ማገልገል ህዝብን ማገልገልና ፖለቲካ ለዩ በእናታችሁ። ምንም የሚያገናኘው ነገር የለም። በኋላ ብትነግረኝ ኑሮ ይላል። እዚህ በኋላ ነግረው እንኳን እንትን አንተስ ነግረኝ ነበር ከመባል ጭምር እንፍጠር ማለት ነው። አንተም ለመውቀስ እንዲያመች ማለት ነው። ከአንተ ጣቱን ከሚቀስር አንተ እንኳን ነግረኸኛል እኔ ባለመስማቴ ነው ጭምር ማለት ነው። ስለዚህ በጣም ይሄ የፋይዳ መታወቂያ ጉዳይ እውነት ለመነጋገር
የህልውና የመኖርና ያለመኖር ጉዳይ ነው። ያ ብቻም አይደለም። እውነት ለመነጋገር በኋላ በዝርዝር እናያለን እንጂ ስርቆትን ጭምር የሚያስቀር ነው። በዚህ ኦልዌይስ የኛ የፖለቲካ አመራር ስለ ስርቆት የሚገመገምበት የኛ ጠቅላላ ባለሙያ በየደረጃ ያለው ስለ ስርቆት የሚለው ፋይዳ መታወቂያ ሲስተም ስለሆነ ስርቆት በተለይ ከመሬት ጋር ያሉ ንክኪዎችን ጭምር እውነት ለመነጋገር ከስርቆት ጭምር አርሶ አደሮቻችን ከሌብነት ጭምር የምንወጣበት ሲስተም ነው። ይሄን ሲስተም ይህንን ፋይዳ አልሰራም ማለት እንዳይሰራም አለማሳካት እውነት ለመነጋገር ስርቆት ወይም ለብነት የሚፈልግ አካል ነው ማለት ነው። በዚህ ደረጃ ነው ነገሮች ላይ አንድ ላይ ናርጋቸው ልጆች ነው የሚፈልግ። አሁን ባንክ ምናምን ታውታላችሁ የጊዜ ገደብ ተቀምጧል። ኦፍ ይሆናል። አይታችኋል። የተለያየ የከፈተው አካውንት አመጡ በሲስተም ምን ያህል ብር እንዳለው ገደፈው ማወቅ ይቻላል ማለት አባይ የሚክፈት አቢሲኒያ የሚክፈት አማራ ባንክ ይክፈት ምናምን ይክፈት የተለያየ ያለው ነገር በሲስተም እንትን ማለት ይቻላል ማለት። ስለዚህ ትልቁ ጉዳይ ለሀገራችን እድገትን ጭምር ሁሌም የምንገመግም በኢህአዴግ ጊዜ ሙስና የሚባለው በአሁኑ ደግሞ አናቆላምጠው ሌባ ነበረው ተብሎ ሌብነት ተብለን የምንጠራው ጉዳይ ለሀገራችን ትልቅ ማለት ነው ተብሎ የሚገመገም ይህንን መሰረት አድርገን የፋይዳ መታወቂያ ዲር ላይ ጭምር ጊዜ ጭምር ተቀምጦለታል። አርሶ አደሮቻቸው ባላቸው ምን ያህል አርሶ አደሮች ምን ያህል በእያንዳንዱ ምን ያህል ቃዳ መሬት እንዳለው ምን ያህል ጥማድ መሬት እንዳለው ምን ያህል ሄክታር መሬት እንዳለው ጭምር ስለሚታወቅ ይህን ሲስተሙን ልናደርግ የምንችለው ቆይታው ጭምር የባንክ እንትኖችን ጠርተናል። ስራ አስኪያጆችን ጭምር አብሮ ይቀላቀሉናል ማለት ነው። ገረገራ ላይ እየተሰራ ነው ያለ ይህች የማሽኗ ጉዳይ ትንሽ ያስቸግራል። እውነት ለመነጋገር ገረገራ ኢትዮጵያ ንግድ ባንክ አለ፣ ከዚህ ኢትዮጵያ ንግድ ባንክ አለ፣ ጸደይ ባንክ አለ። ወደዚህም ጭምር ተደራጅተው የሚያመጡ ካለ ሌላው ማቴሪያል አሁን በቅርብ ቀን ሌሎችም ጭምር ተንቀሳቃሽ የሆኑ እንትኖች እነዚህ እንደሚመጡ የክልል ከፍተኛ አመራሮችን ጭምር ፕሮሚስ አድርገውናል። ተጨማሪ ማቴሪያል እየገባን ያለ ካለው ቀን አኳያ ይሄንን ስራ የጋራ ግን ተግባብተን እኛ ላይም ወረዳችን ላይም ጠቅላላ የወረዳችን ማህበረሰብ የምንታደግበት መታደግ ብቻ ማለት የህሊና አረፍት ስራ የምንሰራበት ፋይዳ መታወቂያ ነውና ይህንን ታሳቢ ተደርጎ የተዘጋጀ መድረክ ስለሆነ ይህችን መድረክ ሲሪየስ አጭር ነው የምናደርገው ሰንበትም ጭምር ስለሆነ ዋናው ነገር ተግባር ላይ ብዙ ማውራቱ ሳይሆን ብዙ መስራት ላይ ትኩረት አድርገህ ስራ እንድትሰራ ነው። መድረኩ የተከፈተ መሆኑን አበስራለሁ። አመሰግናለሁ።